إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ ትናንትና የተከበረውን የረመዳንን ወር ሸኝተናል። አላህ በተከበረው ቃሉ ስለ ረመዳን ሲነግረን የረመዳን ወርቃማ ቀኖችን እንድንጠቀም ሲያበረታታን አያመን ማዕዱዳት ብሎን ነበር። ጥቂት ቀኖች ናቸው ብሎን ነበር። ጥቂት ቀኖች ምንም ሳናውቃቸው የሰራንባቸውን ሥራ ይዘው ሄደዋል። ረመዳን ተመልሶ ሲመጣ እኛ ምድር ላይ ረመዳንን ተቀብለው ከሚያስተናግዱት እንሁን አንሁን ምንም የምናውቀው ነገር የለም። ምንም እንኳ ረመዳን ቢያልቅም የመልካም ሥራ ጊዜ አላለቀም። የመልካም ሥራ ጊዜው ማብቂያው ሞት ነው፣ ወር ሳይሆን። ሁሉም ወሮች ሁሉም ቀኖች የራሳቸው ሥራ አላቸው። ረመዳን ሥራውን ይዞ ሄዷል። ሸዋል ተተክቷል። አላህ ተባረከ ወተዓላ በረሕመቱ ሸዋል ላይም የተለያዩ ወደ እሱ የምንቃረብባቸው የመልካም ሥራ አጋጣሚዎችን ፈጥሮልናል። ረመዳን ላይ የነበሩ መልካም ሥራዎች ሁሉ ከረመዳን በኋላም አሉ። ነቢዩ ዓለይሂ ሰላቱ ወሰላም ረመዳንን የጾመ ከሸዋል 6 ቀናትን ያስከተለ ዓመቱን ሙሉ እንደጾመ ይቆጠርለታል ብላ። በዚህም ረመዳንን ብንሸኝም ጾምን አብረን አንሰናበትም። ረመዳንን ስንሸኝ ከጾም ጋር ተሰነባብተን አንላቀቅም። ዒድ አፍጥረን ቆይተን ደግሞ የሸዋልን 6 ቀን ጾሞችን እንቀጥላለን። ይሄን ያደረገ ሰው አላህ ትልቅ አጅርን ቃል ገብቶለታል። ረመዳንን ሙልት አድርጎ የጾመ ከዛም ከሸዋል ወር 6 ቀን የጨመረ ሱና ዓመት እንደ ጾም ይቆጠርለታል ብላ። በዚህም ረመዳን ላይ የተፈጠረን ጉድለት እናሟላለን። የነቢዩ ዓለይሂ ሰላቱ ወሰላም ኡመት ዕድሜው አጭር ነው ካለፉት ህዝቦች አንጻር። ከአሁን ቀደም የነበሩ ሌሎች ነቢያት የተላኩላቸው ህዝቦች በመቶ ቤቶች ይኖሩ ነበር። የ1000 ዓመት ዕድሜ ከዛም በላይ የኖሩ ተገኝተዋል በታሪክ 200 300 ቀላል የሚባል ዝቅተኛ የሚባል የዕድሜ ጣሪያ የነበራቸው ሰዎችም ነበሩ። የነቢዩ ዓለይሂ ሰላቱ ወሰላም ኡመት ግን ከ50 እስከ 60 ከ60 እስከ 70 ጥቂቶች ናቸው ከ60 ከ70 የሚያልፉት። ታዲያ ዕድሜያችን አጭር ቢሆንም ዕድሜው ረዥም የሆነን ሰው የመልካም ሥራ ዕድል የምናገኝባቸው አጋጣሚዎችን ዕድሎችን አላህ ፈጥሮልናል። ከዚህም አንዱ ረመዳንን 1 ወር ጾሞ ቀጥሎ ካለው ከሸዋል ወር 6 ቀን የጨመረ ሰው ዓመት ሙሉ እንደ ጾም ይቆጠርለታል ብለዋል። ይሄም አልሐሰነቱ ቢዐሽሪ አምሳሊሃ ስለተባለ ነው። መን ጃአ ቢልሐሰነቲ ፈለሁ 10 አምሳሊሃ። ይሄ ቁርአንም ሐዲስም የነገረን እውነታ። አንዲትን መልካም ሥራ የሠራ ሰው አላህ በ10 ያባዛለታል ተብሏል። ረመዳን 1 ወር ነው፣ በ10 ሲባዛ 10 ወር ይሆናል። ሸዋል 6 ቀን ነው፣ በ10 ሲባዛ 60 ቀን ይሆናል። 10 እና 2 ወር 60 ቀን ዓመት ይሞላል።
ሸዋልን በአግባቡ የጾመ ሰው ዓመት ሙሉ እንደ ጾም ይቆጠርለታል። ዓመት ሙሉ ሱና ጾም ሳይሆን ፈርድ ጾም እንደ ጾመም ነው የሚቆጠርለት። ሌሎችም ዓመት እንደ ጾም ይቆጠርለታል የሚባልላቸው የጾም አይነቶች አሉ። በየወሩ 3 ቀን መጾም ለምሳሌ ይሄ የሱና ጾም አጅር ነው። የዓመት የሱና ጾም አጅር ነው የሚያስገኘው። ረመዳንን ጾሞ ከሸዋል 6 ቀን የጨመረ ሰው ግን ዓመት እንደ ጾም ይቆጠርለታል የተባለው ፈርድ ጾምን ዓመት ሙሉ እንደ ጾመ ይቆጠራል ማለት ነው የተፈለገው ተብሏል። የሱናና የፈርድ የግዴታ ዒባዳ አጅሩ የተለያየ ነው። ስለዚህ አላህ ተባረከ ወተዓላ ከወፈቃቸው ሰዎች ለመሆን ራሳችንን አነሳስተን አዘጋጅተን የሸዋል 6 ቀኖችን በአግባቡ ልንጾም ይገባናል። አላህ ተባረከ ወተዓላ የገባውን ቃል አያፈርስም። አጅሩን አኼራ አገኛለሁ ብለን መልካም ሥራ ላይ ፈጣኖች ልንሆን ይገባናል። ሸዋልን ጾሞ ከረመዳን ጋር የዓመት ሙሉ አጅር ማግኘት የሚችለው አንድ ሰው ማሟላት ያለባቸው መስፈርቶች አሉ፣ መጠበቅ ያለባቸው ህግጋቶች አሉ። ብዙዎቻችን ሸዋልን እንጾማለን፣ ነገር ግን ስንጾም ልንጠብቃቸው ልናሟላቸው የሚገቡ ነገሮች አሉ። እነዚያ ካልተጠበቁ መጾሙ ያስገኛል የተባለውን አጅር በተሟላ መልኩ ላናገኝ እንችላለን። ዓመት ሙሉ እንደ ጾም ይቆጠርለታል ከረመዳን በኋላ ሸዋልን የጾመ ሰው የተባለው የረመዳን ጾሙ ለተስተካከለ ሰው ነው። የረመዳን ጾሙ ላይ ማዕሲያ ወንጀል ለሌለበት ሰው ነው ተብሏል። ምክንያቱም አላህ ሙሉ አጅር የሚሰጠው ሙሉ ግዴታን ለተወጣ ሰው። ለስሙ ረመዳንን ጾሞ ረመዳን ጾሙ ላይ ወንጀል የቀላቀለ ግዴታን ያጎደለ የዋሸ የሰው ስጋ የበላ ሶላት ላይ የተዘናጋ ጾሙ ላይ ጉድለት ያለበት ሰው ወይም ግዴታ ማጉደል ያለበት ሰው ይሄን አጅር አያገኝም። እንዲሁም ሸዋል መጾሙ ብቻ ሳይሆን ሙሉ የዓመት አጅር የሚያሰጠው የሸዋሉም ጾም ላይ የፈርዱም ጾም ላይ አላህን መፍራት ሲኖርበት ነው። እንደዚሁ ደግሞ 6 ቀኖች የረመዳን ጾም ከተጠናቀቀ በኋላ ሲሆኑ ነው። ቀዷ ያለበት ሰው ቀድሞ ቀዷውን ማውጣት አለበት። 6 ቀኖች እንደዚሁ ከሸዋል ወር መሆን አለባቸው። ከሸዋል ውጪ መሆን የለበትም። መን ሷመ ረመዳነ ثم أتبعه ረመዳንን የጾመ መንገደኛ ካልነበረ በሽተኛ ካልነበረ በጊዜው 30ውን ወሩን የጾመ